ጤና ይስጥልን እንደምን አላችሁ የላንድ ማርክ ፕሮፐርቲስ ኢትዮጵያ ቤተሰቦች በያላችሁበት ሰላም ይሁን። ዛሬ መጋቢት 1 ቀን 2018 ዓመተ ምህረት ካዛንቺስ አካባቢ ተገኝቼ ካዛንቺስ አካባቢ ያለው የኛ ዘመናዊ ኮምፓውንድ አፓርትመንታችን ለምንድነው እየተሸጠ ያለው ለምንድነው በጣም ሰው እየፈለገ ያለው የሚለውን ነገር ዋና ምክንያቶች እያነሳን አብሬያችሁ እቆያለሁ። አብሬያችሁ የሚቆየው ኢንጂነር አደባባይ ነኝ። እንደተለመደው ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትዘንጉ። ኮሜንታችሁንም አስቀምጡልኝ። መልካም ቆይታ እኔ ጋር። የመጀመሪያው ጉዳይ እንግዲህ የኛን አፓርትመንቶች እጅግ ተወዳጅና እንዲሸጡ ያደረጋቸው ያለምንም ወለድ መሸጣችን ነው። ያለምንም ወለድ ይሸጣሉ ሲባል ብዙ አይነት ያለምንም ወለድ አማራጮች አሉ። እኛ ጋር ያለው ያለምንም ወለድ ደግሞ በግንባታ ሂደት ለሚፈጠር ማንኛውም የዋጋ ጭማሪ ወይም ደግሞ ኢንክሪመንት ደንበኛውን አይመለከተውም ስለሚል ደንበኛው በጊዜ ሂደት ቤቴ ይጨምርብኛል ብሎ ምንም ያለምንም ስጋት ያለምንም ወለድ ቀስ እያለ የሚከፍለው መሆኑና ምንም አይነት ኢንክሪመንት አለመኖሩ ይህ በጣም ተመራጭ ያደርገዋል። ምናልባትም ኢትዮጵያ ውስጥ ካሉት ሪልስቴቶች ውስን ሪልስቴቶች ናቸው ያለምንም ወለድ አፓርትመንት እየሸጡ ያሉትና ከዚህ ቀዳሚው ደግሞ የኛ ሪልስቴት ነው። ስለዚህ ያለምንም ወለድ መሸጣችን ደንበኞችን በነፃነት ዛሬ ገዝተው ዛሬ በከፈሉበት ሁሉ ወይ ደግሞ ዛሬ ባለው በተዋዋሉበት የገንዘብ መጠን ልክ ቀስ ብሎ የሚከፍሉት መሆኑ ነው። ወደ ሁለተኛው ጉዳያችን ስንመጣ ደግሞ ሁለተኛው ጉዳያችን ምቹ አከፋፈል የምንከተል መሆናችን ነው። ይህ ደግሞ ለደንበኞቻችን የእፎይታ ጊዜ ወይም ደግሞ የመክፈያ ጊዜ ነፃ የሆነ ሰፊ የሆነ የመክፈያ ጊዜ እንዲያገኙ ያደርጋቸዋል። ምክንያቱም በግንባታ ሂደት ስለምትከፍሉ ይህ ማለት እያንዳንዱ ፍሎር ስላብ ወይም ደግሞ እያንዳንዱ ወለል በተገነባ ቁጥር ሳይሆን በጊዜ ሂደት ለምሳሌ ዛሬ ላይ ውላችሁ ላይ ለምሳሌ እናንተ ዛሬ አንደኛ ፍሎር ላይ ብትገዙ ቀጣይ ውላችሁ ላይ አምስተኛ ፍሎር ሆነ ማለት ከአንደኛ እስከ አምስተኛ እስከሚገነባ ድረስ ጊዜ ያላችሁ ማለት ነውና ይህ ነው። ሌላውና ሶስተኛው ጉዳይ ደግሞ የኛ አፓርትመንቶች እየተገነቡበት ያለው ቦታ ካዛንቺስ ከመሆኑ አንፃር ለኢንቨስትመንት እጅግ ምቹና ተስማሚ የሆነ ቦታ መሆኑ። ኢንቨስትመንት ሲባል እንግዲህ አንድ አፓርትመንት መልሶ ለመሸጥ ወይም ደግሞ ለማከራየት ነው። ስለዚህ ካዛንቺስ ላይ ደግሞ መልሶ ለመሸጥ ወይም ለማከራየት በጣም ቀላል ነገር ነው። በተለይ ደግሞ ለማከራየት የዶላር ከረንሲ ስላለው እነዚህ አፓርትመንቶች እጅግ ተወዳጅ ወይም ደግሞ ተመራጭ አድርጓቸዋል ማለት ነውና ለኢንቨስትመንት ካዛንቺስን ብዙዎቻችሁ ስለምታውቁ ያን ያክል እኔ ማብራራት አይጠበቅብኝም። የተለያዩ ኢንተርናሽናል ሆቴሎች፣ ፓርኮች፣ ኤምባሲዎች የመሳሰሉ ነገሮች ስላሉ እዚሁ ከረንሲው በዶላር ከረንሲ ስለሚከራይ ስለዚህ የኛ አፓርትመንቶች ይህንን ልዩ ጥቅም ለደንበኞቻችን የሚሰጡ በመሆናቸው ደንበኞቻችን እጅጉኑ እንዲወዱት አድርጋቸዋል ማለት ነው። ሌላኛውና አራተኛው ጉዳይ ለምን የኛን አፓርትመንቶች ደንበኞች በጣም እንደሚፈልጓቸውና እንደሚወዳቸው ወይም ደግሞ እኛ ለምን እንደምንሸጥ ምክንያት የሆነው ያው ኮምፓውንድ ወይ ደግሞ ጌትድ መሆኑ ነው። እንግዲህ አብዛኞቻችሁ ኮምፓውንድ ወይ ደግሞ ጌትድ አፓርትመንት ሲባል አእምሯችሁ ላይ የሚመጣው ደህንነቱ ወይ ደግሞ ሴኩሪቲ ነው። ነገር ግን ከዚህ ባለፈ የኛ አፓርትመንቶች በ40-30 የግንባታ ሂደት የሚገነቡ በመሆናቸው ይህ ማለትም ከአጠቃላይ ከ220 ሺህ ስኩዌር ካሬ ሜትር ላይ ኦልሞስት ከ55 ሺህ ካሬ በላይ የሚሆነው ኤሪያ ማለት ነው ለመዝናኛ እና ለተለያዩ የውስጥ ለውስጥ መንገዶች የሚሆኑ ለሆቴሎች፣ ለሬስቶራንቶች፣ ለትምህርት ቤቶች፣ ለኬጆች፣ ለኢንተርናሽናል ትምህርቶች የሚሆኑ ኤሪያዎች ስላሉት ይህ ሌላው ሁለተኛው ጥቅም ነው ማለት ነውና አጠቃላይ ኮምፓውንድ መሆኑ ደህንነት፣ ነፃነት፣ ኤሚኒቲ ወይ ደግሞ ኤሚኒቲ የምንለው ነገር ሌላው ደግሞ የፓርኪንግ የመሳሰሉ ነገሮች ችግር ላይ ወይም ደግሞ አንዳንድ ነጠላ ህንፃዎች ደግሞ ሲንግል ህንፃ ብለን የምንጠራቸው ህንፃዎች ላይ የሌሉ እዚህኛው ላይ ግን ሊኖሩ የሚችሉና ያሉ ነገሮች ስላሉት ነው። አምስተኛውና የመጨረሻው ጉዳያችን ደግሞ እንግዲህ እኛ አፓርትመንቶች በጣም ተፈላጊ ወይም ደግሞ በቀላሉ የሚሸጡት ወይም ደግሞ ደንበኞቻችን በጣም የሚፈልጓቸው ብዙ የካሬ አማራጭ ስላለ ነው። ለምሳሌ ካዛንቺስ ላይ የምንሸጣቸው አፓርትመንቶች ከባለ 1 ጀምሮ እስከ ባለ 4 መኝታ አፓርትመንቶች ነበሩ ከ45 ካሬ እስከ 160 ካሬ። ነገር ግን አሁን ላይ ያሉት አፓርትመንቶቻችን ባለ 2 እና ባለ 3 መኝታ ናቸው። ብዙ አማራጭ አላቸው ናቸው ባለ 2 እና ባለ 3 መኝታዎቹ። ታዲያ እነዚህ አፓርትመንቶች እንግዲህ በ15% ቅድመ ክፍያ አሁንም በሽያጭ ላይ ነው ያሉት። እንግዲህ ውድ ደንበኞቻችን የኛ አፓርትመንቶች እስካሁን ለምን ከሌላው ሪልስቴት የበለጠ ለምን ተወዳጅ ለምን በቀላሉ የሚሸጡ ሆኑ የሚሉትን ጉዳዮች አብረን አነሳን። ለበለጠ ደግሞ እንግዲህ አፓርትመንት ባለቤት እንድትሆኑ እየጋበዝኳችሁ ታች በማስቀምጥላችሁ ወይም ደግሞ ዲስክሪፕሽን ላይ ባለው የስልክ ቁጥር እየደወላችሁ ካዛንቺስ ላይ የባለ 2 እና የባለ 3 መኝታ አፓርትመንቶች ባለቤት መሆን ትችላላችሁ። ላንድ ማርክ ፕሮፐርቲስ ኢትዮጵያ ለሁሉም ቤት መልካም ቀን ተመኘውልዎት።